ማዮኒዝ ከመግዛት ቤታችን ውስጥ እንደዚህ በጣም ቆንጆ ማዮኒዝ መስራት እንችላለን። አያችሁት? ውፍረቱ ራሱ በጣም አሪፍ ማዮኒዝ ነው። የሚያስፈልጉን ግብአቶች አስኳል እንቁላል 2 እኔ የተጠቀምኩት፣ በአንድ ማድረግ ትችላላችሁ። አንድ አድርጋችሁ ዘይቱን ማብዛት ትችላላችሁ እንደሚመቻችሁ። ከዛ 2 አስኳል እንቁላል፣ 1 የሻይ ብርጭቆ ዘይት፣ መስተርድ ቢኖር በጣም አሪፍ ነው፣ ሰናፍጭ ማለት ነው። ይሄ የእቃው ታሽጎ የሚሸጠው። ከዛ 2 እንቁላል አድርጌ ትንሽ መስተርድ አደረኩኝና ፈጨሁት። ዘይት ከመጨመሬ በፊት ትንሽ ወፈር እንዲል ፈጭቸዋለሁኝ ወዲያው ዘይት ከምጨምር። ከዛ በኋላ ዘይቱን ጠብ እያደረግን ነው የምንጨምረው። በሚመች እቃ ቢሆን የበለጠ ቆንጆ ነው። እንዲህ በቀጭኑ የሚያወርድ ነገር ካለ በዛም ብናደርገው አሪፍ ነው። ከዛ ትንሽ እያደረግን እንፈጨዋለን። እንደምታዩት እየመታ ነው። ዘይት እየጨመርን በሄደን ቁጥር በጣም እየበዛ ነው የሚሄደው። እንደገና ደግሞ ነጣም እያለ ነው የሚሄደው። እኔ ግን 1 የሻይ ብርጭቆ ብቻ ነው የተጠቀምኩት። ያው ማዮኒዝ ብዙ ጊዜ የሚቀመጥ ስላልሆነ ፍሪጅ በትንሹ ብንሰራ የተሻለ ነው። ከዛን ዘይቱን ትንሽ እየጨመርኩኝ እመታዋለሁ። እንደምታዩት አያችሁት? ነጣ እያለም እየሄደ ነው በመታሁትና ዘይት በጨመርኩበት ቁጥር ማለት ነው። በጁስ ማሽንም መሆን ይችላል። የጁስ ማሽን ግን ስንጠቀም ከላይ ትንሿን ክዳን እሷን አንስተን ነው፣ ሙሉን ክዳን ሳይሆን ትንሿን ክዳን አንስተን ነው ዘይት ጠብ የምናደርገው። መፍጨቱን ሳያቆመው ማለት ነው፣ ሳናቆመው ሳናጠፋው እየፈጨ ጠብ ማድረግ እንችላለን። ከዛም በኋላ ፈጭቼ ከጨረስኩኝ ዘይቱ ካለቀ በኋላ ትንሽ ቆንደ በርበሬ ጨው አደረግኩኝና መታወት። ከዛ በኋላ ደግሞ አቼቶ አደረግኩበት። ሎሚም ማድረግ ትችላላችሁ። አቼቶ ስጨምር ራሱ ከለሩን ለውጦታል እንዳያችሁት ማለት ነው። 1 የሾርባ ማንኪያ የሚሆን አቼቶ አደረግኩኝና ትንሽ ከመታወት በኋላ ከዛ ይሄንን ይመስላል። ለተለያየ ነገር መጠቀም እንችላለን። የወተት ማዮኒዝ ከዚህ በፊት ያሳዩዋችኋለ። እሱ ይቆያል፣ ፍሪጅ አይበላሽም። ለልጆች ለትምህርት ቤትም መላክ እንችላለን። ይሄ በእርግጥ ያው ለሰላጣ በጣም ነው የሚያጣፍጠው፣ ለቤት ውስጥ እንጂ ለትምህርት ቤት መላክ የምንችለው አይደለም። እንቁላል ስለሆነ ሞክሩት። መልካም ቀን።